እያል ዛሬ የኅዳር ሚካኤልን ንባብ እናነባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእስክንድርያው ሊቀ ጳጳስ አባ ደማቴዎስ የደረሰው ድርሳን ይህ ነው። በኅዳር በ12 ክቡር ገናና የመላእክት አለቃ በሆነ በሚካኤል በዓል ቀን የሚነበብ ከከበሩ መላእክት ይልቅ እግዚአብሔር የሰጠውን ክብሩን፣ ተአምራቱን፣ ሥራውን ሁሉ ይግለጽልን። ደመናው ክብሩ ከእኛ ጋር ይኑር ለዘላለሙ አሜን። ብሩካን ወዳጆቼ ሆይ ዛሬ ለእኛ ታላቅ በዓላችን ነውና በአምላክ ስም ተሰብስበን ደስ ይበለን። በዚች በከበረች ቀን ከሥራ አርፈን ልባችን ደስ ይበለው። እኔም ክቡር ገናና ኃያል ልዑል ቸር አማላጅ ንዑድ የመላእክት አለቃ ቅዱስ ሚካኤልን አየሁት። ፈጣሪውም በመንፈስ ቅዱስ የተቃኘ ቃልን ሰጠኝ። በጎዳና ሁሉ ይጠብቅህ ዘንድ መላእክታን ስለ አንተ ይገዛቸዋል፣ በእጃቸውም ይደግፈዋል ብሎ ዳዊት በመዝሙሩ እንደተናገረ፣ ዳግመኛም እግዚአብሔርን የሚፈሩትን የሚያመልኩትን የእግዚአብሔር መልአክ እንደ አጥር እንደ ቅጥር ሆኖ ይጠብቃቸዋል አለ። እግዚአብሔር የሚፈሩትን ሰዎች የሚጠብቃቸው ማን ነው? የመላእክት አለቃ ቅዱስ ሚካኤል አይደለንም? እግዚአብሔር ይቅር ይላቸው ዘንድ በዚች ቀን ይለምንላቸዋል። ወደ እግዚአብሔር እየለመነ ያከብራቸዋል፣ ከኃጢአትም ያድናቸዋል። ወደ ብርሃን ወደ ሕይወት ጎዳና መርቶ ያድናቸዋል። የሚለምንም ለጻድቃን ብቻ አይደለም ለኃጥአንም ይለምነዋል እንጂ። እግዚአብሔር ይቅር ይላቸው ዘንድ ሰውም እንደ እንጀራ ለድሃ ቢሰጥ የመላእክት አለቃ ቅዱስ ሚካኤል ለእሱ ቸል አይልም። ቀዝቃዛ ጽዋ ውሃም ቢያጠጣ ለእሱ ቸል አይልም። ወንድ ልጅን ሴት ልጁን በሱ ስም ቢጠራ በቅዱስ ሚካኤልም ስለ እነሱ ከማማለድ ቸል አይልም። የቅዱስ ሚካኤልን ነገር ልታውቁ ብትወዱ እኔ አባታችሁ ደማቴዎስ ምስክር ነኝ። ከሙታን ተለይቶ የተነሳ ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀል ሰግድ ዘንድ ኢየሩሳሌም ወጥቼ ነበር። ወንጌልን የጻፈ ማቴዎስ የተባለ የዮሐንስ እናት ወደምትባለው ወደ ማርያም ቤት ገባው። ወንጌላዊው ዮሐንስ የጻፈውን ክቡር መጽሐፍ አግኝቼ ተመለከቱ። ይህንንም አንብቤ ደስ አለኝ። የመጽሐፉም ቃል እንዲህ ይላል። እኔ ወንጌላዊ ሰማዕቱ ዮሐንስ ነኝ። መላእክትም በራእይ ወደ ሰማይ አወጡኝ። አብሮኝ ያለ የእግዚአብሔር መልአክም በሰማይ ያለውን ድንቅ ነገር ሁሉ አሳየኝ። ወደ ሰማይም አውጥቶ እጅግ የሚያስደነግጠውን የፍርድ ቦታ እይ አለኝ። የእሳት ጉድጓድ አየሁ። ከሱ ታላቅ ጢስ የሚወጣ፣ ዳግመኛም የእሳት እንስሶች፣ የእሳት እፉኝቶች የሚወጡበት፣ ከዚያ የማይበርድ እሳት፣ የማያንቀላፋ ትሎች አሉ። ብዙ የሚሆኑ የኃጥአን ነፍሳት አንድ ጊዜ እንኳ አይወጡም። ሊወጡ ይሻሉ፣ ወደ መቀመቅ ይወርዳሉ እንጂ አይወጡም። ይኸውም የሚያስፈራ እሳትነት ያለው የሚያስደነግጥ በርባሮስ ነው። ይህም የቅጣት ቦታ ከታችኞቹ ጉድጓድ ይሰፋል። እንደ መጣያ ውሃ ያለ ትልቅ ጩኸት ሰማሁ። አብሮኝ ያለውንም መልአክ ጌታዬ፣ ይህ የማየው ነገር ምንድን ነው? ንገረኝ አልኩት። አብሮኝ ያለው መልአክም እንዲህ አለኝ፣ ወዳጅ የእግዚአብሔር ወዳጅ ዮሐንስ ሆይ ዳግመኛ ከኩነኔ ቦታ ሁሉ ይልቅ የሚያስደነግጠውም ታላቁን የኩነኔ ቦታ እይ። እኔ እነግርሃለሁ፣ ይህ የመከራ ቅጣት በውስጡ ለሚኖሩ ከባድ ነው። የእግዚአብሔር የቁጣው ድምፅ እመቀመቅ እዚያም በታች ያወርዳቸዋል። ኃጥአን ሁሉ እግራቸው እጃቸው ታስረው ወደዚያ ይወርዳሉ። የኃጥአንም ሁሉ መንገዳቸው ወደዚያች ነው አለኝ። እኔም ዮሐንስ
በአመፀኛና በወንጀለኛ ሁሉ የሚፈረደውን ባየሁ ጊዜ በኃጥአን ስለተፈረደው ፍርድ አለቀስኩ። ወደዚህ የኩነኔ ቦታ ለሚገቧቸው ለኃጥአንም ሁሉ ወዮላቸው አልኩ። እኔ ካየሁት የኩነኔ ቦታ ሁሉ ይህ ይበልጣል። መልአኩም እንዲህ አለኝ፣ የእግዚአብሔር ወዳጅ ዮሐንስ ሆይ፣ ወደ ሰማይ ክብር ገናናነት የተሰጠው ከቅዱስ ሚካኤል ዛሬ የሚደርሰውን ደስታና ታያለህና ስለዚህ አታልቅስ አለኝ። ይህን ሲነግረኝ የመላእክት አለቃ ቅዱስ ሚካኤል በራሱ ላይ የክብር አክሊል አድርጎ ከሰማይ መጣ። በፊቱ ክቡራን መላእክት ያመሰግናሉ። ለማየት የማይቻል የክብሩ ልብስ እየለበሱ በጻድቃንና ሰማዕታት፣ ጵጵስና፣ ኤጲስቆጶሳት፣ ነቢያትና ሐዋርያት ከነሱ ጋር ይሄዳሉ። በእጃቸውም የዘንባባና የዘይት ቅጠል መስቀልም ይዘው በሲኦል ወዳሉ ሰዎች እስኪወርድ ድረስ በፊቱ እያመሰገኑ የመላእክት አለቃ ቅዱስ ሚካኤል ወደ እሷ በወረደ ጊዜም የመላው ጢስና እሳት ጠፋ። በሲኦል ያሉ አራዊት ሁሉ ጸጥ አሉ። በዚች ሰዓት ይህን አየሁ። ያን ጊዜም ክቡር ልዑል ገናና የመላእክት አለቃ ቅዱስ ሚካኤል ቀኝ ክንፉን ወደ ሲኦል አወረደው። ስፍር ቁጥር የሌላቸውም በቀኝ ክንፉ ጫፍ ሞልቶ በዚያ አወጣቸው። ክቡር ገናና የተመሰገነ የመላእክት አለቃ ቅዱስ ሚካኤል ከሲኦል ወደ ላይ አወጣቸው። 12 እርሻ ወይም ማሳ መላ። ይህም ኤዶም የምትባል ገነት ነች። ዳግመኛም ኃይላቸው ቅዱስ ሚካኤል ግራ ክንፉን አወረደው፣ ከቀድሞ የበዛ ወጣ። ኪሩቤልና ሱራፌል በየበረሃው በየፍርኩታውና በየተራራው ያሉ ጻድቃንም ከሱ ጋር ከሰማይ የመጡ ሁሉ የእግዚአብሔርን ቸርነት በተሞላ ክንፉን ሶስተኛ ወርድ ዘንድ መላእክቱን አለመኑት። ሶስተኛ ስፍር ቁጥር የሌላቸውን አወጣ። ማንም ማን ሊቆጥራቸው የማይችል ክቡር ባለሟል ከሚሆን ከቅዱስ ሚካኤል በቀር የጌቶች ነገስታት ገዥ ከሚሆን ከእግዚአብሔር ዘንድ በሰው ሁሉ ይቅርታን የሚለምን በኪሩቤልና በሱራፌል ዓይናቸው ብዙ በሚሆን በአርባቱ እንስሳ ላይ አድሮ የሚኖር መሪር ከሚሆን የሐዘን የመከራ ቦታ ከሲኦልና ከገሃነም የወጡት ስፍር ቁጥር የላቸው። መላእክት ጻድቃን ተቀብለው ጥቃቅኑን ታላላቁን ኃጢአት በሚያነጻ በሕይወት ውሃ እጠቧቸው። ደስ የሚያሰኝ የከበረ ቅቡስ ቀቧቸው። ክቡር ገናና የተመሰገነ የመላእክት አለቃ ወደሆነ ወደ ቅዱስ ሚካኤል አመጧቸው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ሁሉንም ይዞ እግዚአብሔር ፊት አደረሳቸው። በመላእክት አለቃ በቅዱስ ሚካኤል ልመና ይቅር ይላቸው ጌታ እየሰገዱ አመሰገኑት። እነሆ በዚች ቀን በዚች ሰዓት ከአብ ከመጋረጃው ውስጥ እንዲህ የሚል ቃል ተነገረ። በባለሟሌ በቅዱስ ሚካኤል ፍጹም ልመና፣ በከበረች እናቴ በድንግል ማርያም ልመና፣ የአባቴን ፈቃድ በፈጸሙ በወዳጆች በጻድቃን በሰማዕታት ሁሉ ልመና እኔ ምሬያቸዋለሁ፣ ኃጢአታቸውንም ይቅር ብያቸዋለሁ። ይዳኑ ዘላለም ሕይወት ይግቡ የሚል ቃል ወጣ። ያን ጊዜ ቅዱስ ሚካኤል ተቀብሎ ወደ ገነት አስገባቸው። እኔም ዮሐንስ ይህን ነገር ባየሁ ጊዜ በቅዱስ ሚካኤል አማላጅነት ስለተደረገው ስለ እግዚአብሔር ቸርነት ደስ አለኝ። አብ ወልድ ወመንፈስ ቅዱስ አመሰገንኩ። ያ መልአክም እንዲህ አለኝ፣ የእግዚአብሔር ወዳጅ ዮሐንስ ሆይ ይህን ወቅ አለኝ። በሰኔ 12 ቀን የመላእክት አለቃ የቅዱስ ሚካኤል ዛሬ የተለየ በዓሉ ነው እንደሆነ ወቅ። በኅዳር 12 ቀን የመጀመሪያ በዓሉ ነው። በዚህ ቀን እግዚአብሔር በሰማይ ካሉ ሁሉ በላይ አድርጎ ሾሞታልና ስለ ትሕትናው ስለመታዘዙ ጌታውን የናቀ ያቃለለ በጎ ነገርን የሚጠላ ሰይጣንን ድል ስለነሳ ዳግመኛ በትንሣኤ ጊዜ
የማይፈጸም ታላቅ ክብር ይሰጠዋል። ወደ ሰማይ በወጣ ጊዜ በመጀመሪያው አዋጅ ሹመትን እንደሰጠው፣ ዳግመኛም በሁለተኛው አዋጅ ጊዜ በሰይጣን ምክር ጌታችን ኢየሱስ ክርስቶስን በሰቀሉ በሐሰተኞቹ በአይሁድ ላይ ክብርን ገናናነትን ይሰጠዋል። ክርስቶስ ከሙታን አልተነሳም ብለው የሚክዱትንም ምድር አፏን ከፍታ ትውጣቸዋለች። ዳግመኛም ፈጽሞ ትንሣኤ ሙታንን የሚክዱትን ቅዱስ ሚካኤል ክፉዎች ወደ ተዘጉበት ይጨምራቸዋል። የዲያብሎስ ወዳጆች ጌታችን ኢየሱስ ክርስቶስ ከመቃብር በተነሳ ጊዜ አዘኑ፣ ወደ ሲኦልም ሄዱ። እሱም በእግዚአብሔር ፈቃድ ዲያብሎስን ድል ነስቶ አሰረው። ትንሣኤ ሙታንን ያመኑ የጥምቀት ልጆች ጻድቃን ግን ወደ ገነት ያገባቸዋል፣ ወደ አብ ወደ እግዚአብሔርም ያቀርባቸዋል። ስለ እነሱም ደስ ይለዋል። ለፍጥረት ሁሉ ሕይወት ይለምን ዘንድ አብ ሹመቱን ስለሰጠው ይህችም ሹመት የእሱ ናት። ለመናገር የማይቻል ፍጹም ክቡር የመላእክት አለቃ ቅዱስ ሚካኤልን ያከበረው ቅድመ ዓለም የነበረ እግዚአብሔር አብ የባሕሪ ልጁ ጌታችን ኢየሱስ ክርስቶስ የባሕሪ ሕይወቱ መንፈስ ቅዱስም ነው። ከቀድሞ ይልቅ በይበልጥ ክቡር በሰማይ ባሉ መላእክት ፈጽሞ አከበረው። በኅዳር በ12 ቀን በዓመቱ ይህን ሁሉ ተአምራት ሰጠው። በሱራፌልና በኪሩቤል ሰረገላ ላይ በጌትነቱ ዙፋን የሚኖር እሱ የመላእክት አለቃ ቅዱስ ሚካኤል ወደ ወደደው ሁሉ ይልከዋል። ቅዱሳን መላእክትንም በየክብራቸው በየማዕረጋቸው በአብ በዙፋኑ ዙሪያ ይቆማሉ። የመላእክት አለቃ ቅዱስ ሚካኤል ከአብ ዙፋን አጠገብ በወጣ ጊዜ በሰማይ ያሉ ወገኖቹን ሁሉ በየወገኖቻቸው ያገኛቸዋል። ከቀድሞ ሰው ከአዳም ጀምሮ ያገለግሉት ጻድቃን ሰማዕታት ሁሉም በየወገናቸው ተሰብስበው ያመሰግናሉ፣ ይዘምራሉ። ከጌታችን በአገኙት ደስታ በቅዱስ ሚካኤል ፊት ይቀመጣሉ። የእግዚአብሔር ወዳጅ ዮሐንስ ሆይ ደስ ብሎህ በዓይንህ እንዳየህ የዛሬ የሚያስፈራ ጥልቅ የሆነ የሲኦል ጉድጓድ በሮች ይከፈታሉ። ነፍስ ሁሉ በእግዚአብሔር ቸርነት በአንድ ጉድጓድ ይሰበሰባሉ። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣል። ክቡር ምስጋና ይግባውና በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ወደ ላይም ያወጣቸዋል። ኃጥአንም እግዚአብሔር ይቅር ይላቸዋል። የሊቀ መላእክት ቅዱስ ሚካኤል ሰራዊት ይሆናሉ። አንድ ጊዜ በክንፉ የሚያወጣቸው ብዙ ናቸው፣ ቁጥር ስፍር የላቸውም። የእሱን ስም ጠርተው የፈጣሪውን ስም ጠርተው ማለት ስለ አምላከ ሚካኤል ብለው ለድሆችና ለችግረኞች ጥቂት ስለመጸወቱ ያወጣቸው የኃጥአን ነፍሳት ብዙዎች ናቸው። ዳግመኛም በሚካኤልና በገብርኤል በ44ቱ እንስሳ በ24ቱ ካህናተ ሰማይ ስም አምላክን በወለደች በክብርት ንጽሕት ድንግል በሆነች በእመቤታችን በማርያም ስም በክርስቶስ ስም ስላመኑ በሰማዕትነት ስለሞቱ ስለ ቅዱሳን ሁሉ ስለ ጻድቃን ስለ ሰማዕታት ስም የሰጠውን የፈጣሪው በእግዚአብሔር ኃይል የመላእክት አለቃ ቅዱስ ሚካኤል ከሲኦል ያወጣቸዋል። በመላእክት አለቃ በቅዱስ ሚካኤል ስም ለድሃ ለችግረኞች አንድ እንጀራ ስለሰጡም ሰዎች ወደ ሲኦል እንዳይጨምሯቸው ይለምንላቸዋል። ስለ ኃጢአታቸውም ስርየትነት ምሕረትና ይቅርታን ከጌታችን ከኢየሱስ ክርስቶስ ያገኙ ዘንድ ወደ ጌታችን ወደ ኢየሱስ ክርስቶስ ያቀርባቸዋል። በቅዱስ ሚካኤል ስም በጎ ሥራ የሚሰሩትን ሁሉ ይቅር ባይ የእግዚአብሔር ልጅ ክርስቶስ አይተዋቸውም፣ አይጥላቸውም። አንተ ዛሬ እንዳየኸው ክርስቶስ ከተነሳበት ቀን ጀምሮ እስከ ዛሬ እስከ ምጽአትም ድረስ ለዘላለሙ የመላእክት አለቃ ቅዱስ ሚካኤል ሁል ጊዜ እንደዚህ ያደርጋል። ወንድሞች ሆይ ስሙኝ ልንገራችሁ፣ በሐዘነ ልቦናችሁም በማስተዋልም አድምጡን። ክቡር ገናና የመላእክት አለቃ የሆነ የቅዱስ ሚካኤል መታሰቢያ አድርጉ። ፍጻሜ የሌለው
ደስታንና የዘላለም ሕይወትን ታገኙ ዘንድ። በኅዳር 12 ቀን በዓመቱ በየዓመቱ እንዲህ የሚያደርጉትን ሰዎች አይተዋቸውም፣ አይጠላቸውም። ከዚህ በኋላ ምዕመናን ሁሉ እንደየሥራቸው የምሕረት ቤት ወደምትሆን ወደ ከበረች ሀገር ወደ መንግሥተ ሰማያት ይወስዳቸዋል። ከዚህ በኋላ ኃያል የመላእክት አለቃ ቅዱስ ሚካኤል ወደ አብ መጋረጃ ገብቶ በዚህች ቀን በምድርም በሰማይም ስላደረገለት ቸርነት ከዙፋኑ ስር ይሰግዳል። ስለ ምድር ፍሬዎችና ስለ ወይን ቦታዎች፣ ስለ ውሃዎችም ምንጮች፣ ስለ አራዊትና ስለ እንስሳት ሁሉ፣ ስለ ሰውም ነፍስ ሁሉ፣ በሰማይ ስለ አሉ ወፎችና ስለ ባህር ዓሣ፣ በባህርም ስለሚኖሩ ፍጥረታት ሁሉ የምሕረት መገኛ ወደሚሆን ወደ አብ እግር እየወደቀ ሁሉ ጊዜ ይለምናል። አብ ልመናውን እስኪቀበለው ይቅርታውንም እስኪሰጠው ለሰውም ለእንስሳም ሕይወትን እስኪሰጠው ድረስ አይነሳም። ምሕረትን ለሰው የሚጠብቁ መላእክትም በኅዳር በ12 ቀን በአብ በመንጦላዕቱ ፊት ይሰበሰባሉ። ለሰውም ለእንስሳም ምሕረትን የሚለምን ቅዱስ ሚካኤል ለአብ መንጦላዕት ውስጥ እስኪወጣ ድረስ የመላእክት አለቃ ቅዱስ ሚካኤል ከአብ ከመንጦላዕቱ ውስጥ በወጣ ጊዜ ይቅር ባይ አብ የሰጠውን ለብሶ ያያሉ። በዙሪያቸው ፍቅር አንድነትን የሚያስገኝላቸው ይቅርታን የሚያመጣላቸው አለቃቸው ነውና። ስለዚህ ነገር ለምድር ምሕረትን የሚያስጠብቁ እሊህ መላእክት እግዚአብሔር ሰውንና እንስሳን ይቅር እንዳለ ቅዱስ ሚካኤል በለበሰው ልብስ አምሳል ምልክት ያውቁታል። በዚህ ዓለም የሚሆነውን አውቀው ስለ ሰው ነፍስ ሁሉ መዳን ፈጽሞ ደስ ይላቸዋል። አሁንም የእግዚአብሔር ወዳጅ ዮሐንስ ሆይ በመላእክት አለቃ በቅዱስ ሚካኤል ስም ለችግረኞች፣ ለድሆች ምጽዋትን የሚያለብሱ ሁሉ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛ እኔ አንድ ነገር እነግርሃለሁ። ነገሩ እጅግ ድንቅ የሚሆነውን ይህን መጽሐፍ በልቦናው አስቦ ቢያጽፈው በመላእክት አለቃ በቅዱስ ሚካኤል ስም ለቤተ ክርስቲያን እጅ መንሻ ዕጣንም ሰምም ቢሆን ሌላም ጌጥም ቢሆን ቢሰጥ አንድ እንጀራ እስከ መስጠት ደርሶ በጎ ሥራ የሠራ ሁሉ ይህም ባይሆን ለድሃ ጽዋ ውሃ በእጁ ቢሰጥ ስለሱ ከመለመን ቅዱስ ሚካኤል አያርፍም። ኃጢአቱ እንደ ባህር አሸዋ እንደ ሳር ቅጠልም ቢበዛ ኃጢአቱ ይሰረይለታል። ሞቶም ወደ ፍርድ ቢቀርብም በቅዱስ ሚካኤል ልመና እግዚአብሔር ይምረዋል። አሁንም የእግዚአብሔር ወዳጅ ዮሐንስ ሆይ ስማ። ሰው ይህን ክቡር ድንቅ የሚሆን መጽሐፍ አስቦ ቢያጽፈው ለቤተ ክርስቲያንም መባዓ አድርጎ ቢያገባው የእግዚአብሔርን ቃል በመታመን በቤቱም ቢያስቀምጠው ሕማም፣ ረሃብ ወደሱ አይመጣበትም። ወደ ቤቱም ወደ ከብቶቹም ርኩሳን አውሬ አይገቡም። ወደ ምድሩም አይጥ፣ አንበጣ፣ ኩብኩባ፣ ትላትል፣ ተምች፣ ደስክ፣ ተስቦ፣ ኩፍኝ እሊህ ሁሉ ወደ ማረፊያው ሊመጡ አይችሉም። ይህ መጽሐፍ ወዳለበት ለዘላለም እስከ ልጅ ልጁ ድረስ በሀገሩም ድርቅ፣ የከብት በሽታ፣ በሰውም ንዳድ፣ ተስቦ፣ ተቅማጥ አይገባበትም። የቅዱስ ሚካኤል ስም ከፈጣሪው በተሰጠው ኃያል ረዳት ይሆነዋልና። ቅዱስ ሚካኤልም መታሰቢያውን ስለሚያደርጉ ሰዎች ሁሉ ወደ እግዚአብሔር ይለምናልና በጸሎተ ረድኤቱ በኃያሉ በክንዱ በጸጋው በፍቅሩ ለዘላለሙ ይሰውራቸዋል ይጠብቃቸዋልና። ክቡር ገናና በሚሆን በዚህ በቅዱስ ሚካኤል ድርሳን ውስጥ ያለውን የመንፈስ ቅዱሳን ስምና ይህን የመጽሐፍ ሰው ቢያጽፍ ከቅዱስ ሚካኤል የድርሳን መጽሐፍ ፈጽሞ አይለየው። ክቡራን መላእክት ይልቅ በክቡር ገናና በሚሆን በቅዱስ ሚካኤል በዓል ቀን ሰው ይህን መጽሐፍ ከመጀመሪያው እስከ መጨረሻው ቢያነብ ቢደግም እግዚአብሔር ለክብሩና ለልዕልናው ለቅድስናው ለቅዱስ ሚካኤል የሰጠውን እነዚህን ስሞች አይርሳ። ዳግመኛም በከበሩ ቃሎችና እነዚህ ስሞች የሚታመኑ መታሰቢያውን 14 ጊዜ ያድርጉ።
ዘንድ ይገባቸዋል። የተቻለው 14ቱን ቀን ሁሉ ያድርግ፣ የማይቻለው ግን 4ቱን ቀን ያክብር። ነገር ግን ከሁሉ የሚቀድም ታላቁ በዓሉ በኅዳር 12 ቀን ነው። ከዚህም ቀጥሎ በሰኔ በ12 ቀን ነው። ከዚህም ቀጥሎ በነሐሴ በ12 ቀን ነው። ከዚህም ቀጥሎ በታኅሳስ 12 ቀን ነው። እኒህን 4ቱን በጥንቃቄ ያክብሩ። ሌሎች በዓሎቹም እኒህ ናቸው። በጥር በ12 ቀን፣ በየካቲት በ12 ቀን፣ በመጋቢት በ12 ቀን፣ በሚያዝያ በ12 ቀን፣ በግንቦት በ12 ቀን፣ በሐምሌ በ12 ቀን፣ በመስከረም በ12 ቀን፣ በጥቅምት በ12 ቀን፣ በኅዳር በ13 ቀን የእልፍ መላእክት በዓላቸው ነው። ከዚህ ቀጥሎ በታኅሳስ 12 ቀን የቅዱስ ሚካኤል በዓል ነው። ያን ጊዜም በሰማይ ያሉ መላእክት ሁሉ ይሰበሰባሉ። የአንድነታቸውና የነገዳቸው አለቃ የሚሆን ሚካኤልን ያዩ ዘንድ። የሌሎችንም መላእክት በዓል ግን ከአለቆቻቸው ከሚካኤል በዓል ጋር አንድ ይሆናል። በጳጉሜ በ3 ቀንም የቅዱስ ሩፋኤል በዓል ነው። በዚህች ቀን የሚካኤል በዓል ነው። ጳውሎስ ጌታችን በሊቀ መላእክት ድምፅ የአምላክነቱን አዋጅ እያስነገረ ንዑን ሁሩ ለማለት ከሰማይ ይወርዳል ብሏልና። ያች ዕለት ታላቅ ናትና ከሁሉ ይልቅ የከበረች ናትና ስሟም የማርያ የምጽአት ቀን ትባላለች። ይህችን ቀን ፈጽማችሁ አክብሯት። በዚች ቀን መታሰቢያውን ያደረገ ቀድሞም እንደተናገረው ለድሃውም ቢሆን ለቤተ ክርስቲያንም ቢሆን በስማቸው የመጸወተ ከመከራ ይድናልና። በሊህም በከበሩ በታላቅ ኃያል ወደ ቤቱ ክፉ ነገር አይገባም፣ ለዘላለም ምንም አያገኘውም። ዳግመኛም ክፉ ሰዎች በኃያል ወደሱ ቢመጡ ድል አይነሱትም። በቅዱስ ሚካኤል ልመና ኃያል እነሱ ድል ይሆናሉ እንጂ። ይህን መጽሐፍ የሚጽፈው የሚያጽፈውም ሁሉ የሚያነበው የሚተረጉመውም የሚሰማውም በንጹሕ ልቦና ገንዘብ የሚያደርገውም በሕይወቱ ሐዘን መከራ አያገኘውም። ጠላቶቹም ድል አይነሱትም። የሚሞትበትንም ቀን ኩነኔ መከራ አያይም። የመላእክት አለቃ ቅዱስ ሚካኤል ይታደገዋል። ይህን መጽሐፍ የሚጽፍ ሁሉ ከማይገባ ቦታ አያኑሮ አያስቀምጠው፣ ፈጽሞ በከበረ በአማረ በንጹሕ ቦታ ያስቀምጠው ያኖረው እንጂ። ይህን ሁሉ ምስጢር ለዘላለሙ የከበረ ነውና እኒህን የከበሩ ነገሮች በትሕትና ቃል ተናገር። አካ፣ አሜ፣ ሌክ፣ ቦኬ፣ ኤንካ፣ ካዚን፣ አርያኪን፣ አርናኬ፣ ኪምካዮን፣ ፔጎ፣ ጌሎ፣ አስኤሌ፣ አሴሎ፣ አስከማ፣ አላሶሙ፣ ኤቅ፣ ሬው፣ ያብስታክ፣ ፒስካር፣ ጋርጎ፣ አቢት፣ አቢስ፣ ፊኤል፣ አስፌኤ፣ ኤንካ፣ ኤዊስ፣ አብሶላ፣ ኪፍካዊኑ፣ አርሄሎ፣ አዎዝ፣ አዊክ፣ ኢሎ፣ አሴሎ፣ ዮጎን፣ ኤል፣ አክአዊ፣ ከምስ፣ ወዲና፣ ካጓ። እኒህ ክቡራን ልዑላን ረቂቃን የሆኑ የእግዚአብሔር ስሞች ከቃሎች ሁሉ ተለይተው በዕብራይስጥ ቋንቋ በተጻፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው። ይህንን መጽሐፍ ያጻፈ ሰው ፈጽሞ ከእሱ አይለየው፣ ንጹሕ ክቡር በሆነ ቦታ አክብሮ ያኑረው እንጂ። የዘላለም ሕይወት የደህንነት ጋሻ ጠላትን የሚያጠፋለት የሆነው ዘንድ ወንድሞች ሆይ ስሙ ልንገራችሁ፣ በእዝነ ልቦናችሁም አድምጡን። ክቡር ገናና የመላእክት አለቃ የሆነ የቅዱስ ሚካኤል በዓል መታሰቢያ አድርጉ። ፍጻሜ የሌለው ደስታን የዘላለምን ሕይወት ታገኙ ዘንድ። ይህን መጽሐፍ ሰይጣንን ማሳደጃ ነው፣ የጠላትን ኃያል ድል መንሻ ነው። በጨለማ የሚሄዱትን አሸናፊ የሚሆን እግዚአብሔር ተቆጥቶ የሚያመጣው መቅሰፍት ፈጽሞ ይራቁ። ፈጽሞ ደስታን በሚናገር በቅዱስ ገብርኤልና በመላእክት አለቃ በቅዱስ ሚካኤል ልመና በ99ኙ አለቆችና ስፍር ቁጥር የሌላቸው መላእክት ልመና የአምላክን ዙፋን በሚሸከሙ በ44ቱ እንስሳ
በ24ቱ ካህናተ ሰማይ ልመና ይልቁንም የፍጥረት ሁሉ እመቤት ከሴቶች ሁሉ የተመረጠች የከበረች በሆነች በድንጋሌ ሥጋ በድንጋሌ ነፍስ በሆነች አምላክን በወለደች በእመቤታችን ፍጹም አማላጅነት በመዓልት በሌሊት በጠዋት በማታ በቀትር በሰዓት ከጠዋት እስከ ማታ ከማታ እስከ ጠዋት ነፍስና ሥጋን በሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ይራቁ ይበተኑ፣ እንደ ጢስም ይትነኑ። አራቱን ማዕዘን አጽንተው በያዙ በአራቱ ነፋሳት ይበተኑ። በእኔ በአሕዛብ ክርስቲያን ክርስቶስ አዲስ ሙሽራ በምትሆን ብስት ቤተ ክርስቲያን ዛሬ እዚሁ ተሰብስበው ባሉ የክርስቶስ ወገኖች ላይ ይቅርታ ከወደ ላይ ይምጣልን። በኋለኛይቱ ቀን የፍጹም ደስታ ቃልን ያሰማን። በምታስጨንቅ በምታስፈራውም ቀን ወደ መንግሥተ ሰማያት ያግባን። የደህንነት ራስ ቁር ያቀዳጅን፣ የሕይወት ልብስ ያለብስን። ለአብ ምስጋና ይገባዋል፣ ለወልድም ምስጋና ይገባዋል፣ ለመንፈስ ቅዱስም ምስጋና ይገባዋል። ከመላእክት ሁሉ ይልቅ በተለየ በቀና ሃይማኖት በሰው ሁሉ አንደበት እስከ መጨረሻይቱ ትንፋሽ ድረስ ይቅርታ ለሁላችንም ያድርግልን። በዚህ ዓለም የሚመጣውንም ዓለም የምታነቡትን ስራውንም አታስተጓጉሉ፣ አትጨምሩ። እስከዚህ ሰው ስሞች እንዳትለውጡ ተጠንቀቁ። በዚህ ቃል አንድ እንዳይወድቅ በማስተዋልና በጸጥታ ሆናችሁ አንብቡ። መታሰቢያዎችና በበዓላቸው ቀን ገድላቸውና ድርሳናቸው ሊነበብ ቅዱሳን መላእክት ከዚያ ይቆማሉና እስከ ፍጻሜም አይሄዱምና ገድላቸው በተነበበ ጊዜ አንድ ቃል ከአንባቢው ይገድፍ። መላእክታንም ጻድቃንም ሰማዕታትም ነቢያትም ሐዋርያትም ደናግል መነኮሳትም ያለቅሳሉና አንድ ቃል ስለተገደፈ። ንባቡም ቢበዛ ለነገ ብላችሁ አታሳድሩ። ድርሳናቸው ገድላቸው ተነቦ እስኪፈጸም ድረስ ቅዱሳን አይለዩምና። በአባ ሲኖዳ ገድል ውስጥ እንዲህ የሚል እንደተጻፈ ከነገሩና ከቃሉ አንድ ቃል ቢወድቅ የኤርምያስ ዓይን በአንድ አንባቢ ላይ እንባውን አፈሰሰ። እንደዚሁም ሚልክያስና ሕዝቅኤልም የሚያነበው ሰው ስለተኛ ብዙ ጊዜ ቆሙ ተብሎ እንደተነገረ እናንተም የምታነቡ ሰዎች ልቦናችሁን አንቅታችሁ በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማይቻላችሁም ቢሆን ንባብ በሚያውቅ ጠርታችሁ ጸልዩ። ለእኔም ለጻፈውም ላጻፈውም ላነበበውም ለተረጎሙም የዚህን መጽሐፍ ቃል ለሰማውም እግዚአብሔር በአንድነት ይቅር ይለን ዘንድ አምላክን በወለደች እመቤታችን በማርያም አማላጅነት በመላእክት አለቃ በቅዱስ ሚካኤል ጸሎት ፍጹም ደስታን በተናገረ በቅዱስ ሚካኤል ልመና በ40ቱ እንስሳና በ24ቱ ካህናተ ሰማይ ልመና ረቂቃን በሚሆን በመላእክት በጻድቃን በሰማዕታት ልመና እኛን ምእመናንን ሁሉ ፈጽሞ ይቅር ይበለን፣ ይራራልን፣ ከሰይጣን ወጥመድ ያድነን። በቅዱሳን ሚካኤል ልመናው በረከት የረድኤት ሀብት በእኛ ይደርብን ለዘላለሙ አሜን። ኤኮስ አሰሌ ኤፓ ኤፔስ ኢንኬምካም ኤቦካ ኬሩም ለካ ፌኤ ሎኤ ዋርናኬ ጓ አብሶላ አስቤክ አብሰላኩ አሜክ አውስ ኤቃ ኤጴ ካብሬው አርሄሊ ኢዮን ያብሳት ጸ በመላእክት አለቃ በቅዱስ ሚካኤል ጸሎት ሥጋዌን ባበሰረ በቅዱስ ገብርኤል ልመና አምላክን በወለደች በእመቤታችን በማርያም ፍጹም አማላጅነት ያመነውን ልጇ ከመከራው ያደነን ለዘላለም አሜን። ኤካ ክስብኤል ቤቃ ጼቃ ጼቃ አልፋ ዋኦ ቤጣ ዮጣ ዮድ አህያ ሸርሃያ አልሻዳይ ጸባዖት አዶናይ አማኑኤል አልመክኑን። እነዚህን ስሞች ጌታችን ኢየሱስ ክርስቶስ በመላእክት አለቃ በቅዱስ ሚካኤል ላይ ክንፍ ላይ ጻፋቸው። በዚህም ስም ዲያብሎስ ከነሰራዊቱ የሌሊት ጨለማ ተጎናጽፎ ወደቀ። እንደዚሁም የኔ የባሪያህን ጠላቶች ሁሉ ጣላቸው ለዘላለም አሜን። ከእመቤታችን ሰው በሆነ በተወለድክ በእግዚአብሔር የባህሪ ልጅ ጌታ ኢየሱስ ክርስቶስ ሆይ በዚህ ቃል ነፍሳቸውንም ሥጋቸውንም ከዚህ ጥፋት ጠብቅ። ስለ ቅዱስ ሥጋ ስለ ክቡር ደምህ ብለህ ስለ ገብርኤልና ስለ ሚካኤል ስለ ኪሩቤልና ስለ ሱራፌል ስለ አፍኒንና ስለ ሳቁኤል
ስለ ኡራኤልና ስለ ሱራፌል፣ ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያትም ስለ ጻድቃንና ስለ ሰማዕታትም ብለህ ስማቸው የተጠራውንና ስማቸው ያልተጠራውን እግዚአብሔር በአንድነት ይቅር በለን። ስለ ባለሟልህ ስለ ቅዱስ ሚካኤል ቃል ኪዳን የልጅን ሰው መሆን ስለተናገረ ስለ ገብርኤል የኔንም የወገኖችንም ኃጢአት ይቅር በለን። አንተ በሕያዋንና በሙታን የምትፈርድ ጌታ ነህና ለዘላለሙ በእውነት ይሁን ይደረግ። አንድነት ሦስትነት ገንዘቡ በሚሆን በእግዚአብሔር ስም ይህን ዓለም ካለመኖር ወደ መኖር አምጥቶ በፈጠረ ፍጥረትን ሁሉ በፈጠረው ሰማይን ያለ ምሰሶ ባጸናው ምድርንም በባህር ላይ በዘረጋው ፀሐይንና ጨረቃንም እንዲያበሩ አድርጎ በፈጠራቸው ከዋክብትንም በየቦታቸው በፈጠራቸው ተናገረ፣ ተገኙ፣ እሱ አዘዘ፣ ተፈጠሩ፣ ለዘላለሙ አጸናቸው። አትለፉ ብሎ አዘዛቸው። ከጊዜውም ከሰዓቱም አላለፉም። በመዓልትም በሌሊትም ያበሩ ዘንድ እነሱ እንደ ስራው በሰጠው በመላእክት ዘንድ ምስጋናም የማይጎድል ሙሉ ነው። የምስጋናውን ብዛት የማይፈጸም ነው። ጌትነቱ የባህሪ ነው። ምስጋናውም ከሱ የተገኘ ነው። በባርባሮስም ጨለማ በዓይኑ ከመታየትም አይሰውረውም። የአብርህትም ጥልቀታቸው በእጁ የሚዳሰስ ነው። በአዳራሹ በጽርሐ አርያም ሳለ ምስጋናው በሰው አንደበት ተነግሮ አይፈጸምም። መልኩም አይመረመርም። እሳተ መለኮት ከሰው የተሰወረ የእሱ ምስጢር ከሰው ከባህሩ የተረቀቀ ነው። ያኗኗሩም ጥንት ለመንገር የማይቻል ነው። የእውቀቱንም ጥልቀት ከመላእክት ሐሳብና ከሰው ልቦና በላይ ነው። ለማትሻር ጌትነቱ ክብር ምስጋና ይገባዋል ለዘላለሙ። በእውነት በልዑል እግዚአብሔር አጋዥነት ከሚያቃጥል እሳት የተፈጠሩ ተወግቶ የሚኖሩ የመላእክት የአለቃቸው አለቃ በሚሆን የከበረ የሚካኤል ስራውን ተአምራቱን መጻፍን እንጀምራለን። ጹም ልመናው ከክፉ ዘመን ያድነን። የኃጢአትን ባህሪ ጥልቀትን እንዳያሰጥመን የጥምቀት ልጆች ሁላችንም ለዘላለሙ አሜን። ክቡር የእግዚአብሔር ገናና ከፍጥረታትም ሁሉ የላቀ ምስጉን ነው። የሰው ሐሳብ የማይወስነው ዓይኖቹም በእውቀት ቃል ሰውን ሁሉ የፈጠረ እሱን ለማየት መድፈር አይቻልም። ዳዊት በመዝሙሩ እግዚአብሔር ገናና ነው ምስጋናውን ብዙ ነው ብሎ እንደተናገረ፣ ዳግመኛም እግዚአብሔር ገናና ነው ኃያሉም ጽኑ ነው ለጥበቡም ስፍር ቁጥር የለውም ብሏል። ዳግመኛም ዳዊት አቤቱ ስራህ እጅግ ድንቅ ነው፣ ሁሉንም በጥበብ ሰራህ አለ። ዳግመኛም የሚያገለግሉት መላእክታንን ከእሳት ከነፋስ የፈጠራቸው እሱ ነው አለ። ዳግመኛም በእግዚአብሔር መልአክ የሚፈሩ ሰዎች አደባባይ ይከታተማል፣ ከመከራውም ያድናቸዋል ብሏል። ሁሉን የሰራ ሁሉን የፈጠረ የኃያላን ፈጣሪ እግዚአብሔር ብርሃንን እንደ ልብስ የተጎናጸፈ ነው። ዓለም ሳይፈጠር አስቀድሞ የነበረ ገናና ንጉሥ ነው። የጥበብ ሥራ እጅግ ድንቅ ነው። መላእክትን ከእሳት ከነፋስ የፈጠራቸው እሱ ነው። አንዱ የማይታይ ነፋስ ነው፣ አንዱ የማይዳሰስ እሳት ነው። የከበረ ስሙን እያመሰገኑ ያገለግሉት ዘንድ ሁል ጊዜ ዛሬም ዘወትርም ለዘላለሙ በእውነት ከሚያስፈራ እሳት የተፈጠረ ደስ ያለው የመላእክት አለቃ የከበረ የመላእክት ሚካኤል ተአምር ይህ ነው። ፍጹም ልመናው ይጠብቀን፣ ኃጢአት ከሚሆን ደም ከሚያፈስ ባላጋራ ይጠብቀን ያድነን። የጠላት ፍላጽ እንዳይወጋን በክንፈ ረድኤቱ ይሰውረን። ያመን ሁላችንም የጥፋት ወገን እንዳያገኘን በአደባባያችን ተከታትሞ ቅጽራችንን አጽንቶ ከመከራ ያድነን ለዘላለሙ አሜን። ነገሬን በምሳሌ እገልጻለሁ። የጥንት ጀምሮ የነበረው ምሳሌ እናገራለሁ። በእሳት ብርሃን የሚጎናጸፍ የመላእክት አለቃ ቅዱስ ሚካኤል በፈጣሪው ቸርነት የሰራው ስራውንና ድንቅ የሚሆን ተአምሩን እናገራለሁ፣ አስረዳለሁ። ለሰው ወገን ሁሉ በየጊዜው ዘወትር ወደ እግዚአብሔር ምሕረትን ይማልዳል። የሚፈሩትን ጸሎታቸውን ሰምቶ ፈጥኖ ይረዳቸዋል፣ ያድናቸዋል። አምነው አምላከ ሚካኤል እርዳን ብለው የእሱንና የፈጣሪውን ስም ጠርተው የሚለምኑትን ሁሉ ልመናቸውን ሰምቶ ያድናቸዋል። በባህሪም ቢሆን በየብስም ቢሆን በመንገድም ሁሉ ቢሆን
ከሚያስጨንቅ ልዩ ልዩ መከራም ጊዜ ቢሆን ያድናቸዋል። እነሆ ከእንግዲህ ለዚህ ለተሰበሰባችሁ ቀድሞ የተደረገውን ነግራችኋለሁ። በአንድ ዘመን ብዙዎች ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማዶ ሄዱ። ከባህሩም በደረሱ ጊዜ በመርከብ ላይ ተሳፍረው በየብሱ ጥቂት በራቁና ወደ ባህሩ መካከል በደረሱ ጊዜ ጽኑ ንፋስ ተነሳባቸው። ለመስጠም እስኪደርሱ ድረስ የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅ ማዕበል መጥቶ ሊገለብጣቸው ደረሰ። ፍጹም ጥፋትና ክፉ ሞት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። የሚያድናቸው የሚያጽናናቸው አጥተው ተስፋ ቆረጡ። ያን ጊዜ እንዲህ ብለው ጮኹ። የመላእክት አለቃቸው ግሩም ገናና የምትሆን ሚካኤል ሆይ ተአምራትና ይቅርታ መልአክ ነህና፣ ልዑል ቸርነቱን የሚገልጽብህ መልአክ ሆይ፣ እግዚአብሔር ፍቅሩን የሚያስታውቅብህ መልአክ ሆይ ወደ እኛ ተመልከት፣ እርዳን፣ የተጨነቅን እኛን አድነን፣ ከመጣብን ሞትና ጥፋት አድነን ዘንድ ስለ እኛ ወደ ፈጣሪ እግዚአብሔር ለምንልን። አሁን የሞት መጋረጃ ዓይናችንን ሸፍኖታልና የፍጹም ጥፋት ጥላንም አይተናታልና። በፍጹም ልቦናቸው ወደ እግዚአብሔር እንዲህ ብለው ጮኹ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶ እያለቀሱ መራራ እንባ እያፈሰሱ ጮኹ። ከባህር ጽኑ ማዕበል ሞት ያድናቸው ዘንድ ያን ጊዜ በዚያ ሰዓት እግዚአብሔር የልቦናቸውን ሐዘን ልመናቸውን ሰማቸው። ያን ጊዜም ይረዳቸው ዘንድ ቸር መልአኩን ሚካኤል ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወርዶ መርከቡን በእጁ ይዞ ሳበው። በመርከቡ ውስጥ ያሉትንም ወደ የብስ አመጣቸው። በደህናቸው ተሻገሩ። ክፉ ነገር ጥቂትስ እንኳ ፈጽሞ አላገኛቸውም። ይህንን ተአምር ለሰው ሁሉ ነገሩ። ከባህሩ ጽኑ ማዕበል ያዳናቸውን ቅዱስ ሚካኤልን ከፍ ከፍ ያደረገውን ሕዝቡን በመታደግም ስሙን ያከበረ እግዚአብሔርን አመሰገኑ። እነሱ ግን እስከሚሞቱበት ቀን ድረስ በየወሩ በ12 ቀን መታሰቢያውን ዝክሩን እያደረጉ ኖሩ። የዚህ ክብር ገናና የሆነ መልአክ የመላእክት አለቃ ቅዱስ ሚካኤል ልመናውና አማላጅነቱ ፈጽሞ ይጠብቀን፣ ከጽኑ ጠላት እጅ ይሰውረን። እኔንም በክንፉ ጥላ ከነፍስ ከስጋ መከራ ያድነን ይሰውረን ለዘላለሙ አሜን። አንድ አምላክ ቢሆን በአብ በወልድ በመንፈስ ቅዱስ ስም የሰማይ ሰራዊትና የመላእክት አለቃ በሚሆን በከበረ መልአክ በቅዱስ ሚካኤል በዓል መታሰቢያ ነው። በዚህች ቀን በኅዳር 12 ቀን ለሰው ወገኔ የሚያዝን መልአክ ሁልጊዜ ከእግዚአብሔር ዙፋን ፊት ቆሞ ለሰው ሁሉ የሚማልድ መልአክ ነው። የነዌ ልጅ ኢያሱ በንጉሥ የጦር ቢትወደድ አምሳል ክቡር ገናና ሆኖ ያየው ይህ ሚካኤል ነው። ባየውም ጊዜ ከግርማው የተነሳ ደነገጠ፣ በግንባሩም ከምድር ላይ ወድቆ ሰገደለት። ጌታዬ ሆይ ከእኛ ወገን ነህን ወይስ ከጠላቶቻችን አለው። ከሰማይ ሰራዊት ወገን ካለቆቹ አንዱ እኔ ነኝ አለው። በዚች ቀን ከአማሌቃን በእጅህ ጥልለዋለሁ፣ በኢያሪኮም ላይ አነግሣሃለሁ አለው። ሰማዕትነትና ቅዱሳን ገድላቸውን እስኪፈጽሙ ድረስ የሚያጽናቸውና የሚያስታግሳቸው ይህ መልአክ ነው። በዚህ መልአክ ስም በየወሩ በ12 ቀን በየበዓሉ ምጽዋት መታሰቢያ እንዲደረግ ተወስኗል። ስለ ምድር ፍሬ፣ ስለ ዝናብ መውረድ፣ ስለ ወንዞች ሁሉ፣ ስለ ምሕረት ነፋሳት እግዚአብሔር በቀና በፍጹም ደስታ ያስፈጽማቸው ዘንድ እሱ እግዚአብሔር ሁል ጊዜ ይለምንላቸዋልና። የዚህ የመላእክት አለቃ የሚካኤል ፍጹም ልመናው ከእኛ ጋር ይኖር ለዘላለሙ አሜን። የመላእክት አለቃ ለአንተ ሰላም እላለሁ። ጨካኝ አይደለህ፣ ለሁሉ የምትራራ ሚካኤል አለቃዬን ባልሁህ ቁጥር ጠዋት ማታ በረድኤት ጥላ ሰውረኝ። ከሕፃንነቴ ጀምሮ ጭቅጭቅን እፈራለሁና ዛሬ በደብረ ማህያው ለመገለጥ ሰላም እላለሁ። ከሚጣፍጥ የዘይት ቅጹብ ጋራ በምድረ በዳ የምትኖር አዋጅ ነጋሪ ዮሐንስ ሆይ እሳተ ሚካኤል በአንተ አማላጅነት ከከፍተኛ ሰማይ መሰወያ ተልኮ የኃጢአቴን እሾህ ያቃጥል። ለዘላለም የሚያገለግሉ ብዙዎችን አስታውሼ ባመሰገንኩ ቁጥር የደህንነት ጸሎት ተቀበል። አላዋቂነትን አትናቅ። አቤቱ የምስኪኗን መበለት ስጦታ ወይም ቂጣ የተቀበልክ ባለጸጎች ከተረፋቸው ካቀረቡት ወርቅና ብር ይልቅ ቅዱስ ነቢያት፣ መምህራን፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ትጉሃን መላእክት የማይተኙ የማያንቀላፉ
ደናግላና የውሃን መነኮሳት በዚች ቦታ የተደረገውን ስብሰባ ባረኩ። በትልቁ ሽማግሌ ጀምሮ እስከ ትንሹ ሕፃን ድረስ ይህን መጽሐፍ በብራና ወይም በወረቀት የጻፈውን፣ በደራሲነት ያጻፈውን፣ ያነበበውን፣ በቀና አንደበት የተረጎመውን፣ ቃሉን በእዝነ ሕሊና ያሰማውን፣ ከጠብ ከክርክር ሁሉ በምታስርቅ እናቱ ማርያም ጸሎት ጌታ ኢየሱስ ክርስቶስ በአንድነት ይቅር ይበለን። አሳስበህ ስላስጀመርከን አስጀምረህም ስላስፈጸምከን ለልዑል እግዚአብሔር ስለ አምላከ ሚካኤል የተመሰገነ ይሁን። ይህ የቅዱስ ሚካኤል ድርሳን በኅዳር ወር ነው። ፈጣሪ አምላክ ከሁላችን ጋር ይሁን። የሚካኤል በረከት ከሁላችን ጋር ይሁን። ሰላም ለሁላችን፣ ሀገራችን ሰላም ያድርግ።